ዛሬ የተመሰረተው ወይም ዛሬ ይፋ የሆነው የአማራ ፋኖ ብሔራዊ ንቅናቄ አመራሮችን አንዴ ያነብና ፕሮግራማችንን እንቋጫለን። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ በሊቀመንበርነት አርበኛ ዘመነ ካሴ ኃላፊነት ተሰጥቶታል። ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ኃላፊነት ተሰጥቶታል። በሁለት የወታደራዊና የፖለቲካዊ ዘርፎች በምክትል ፖዚሽን ተሰጥቷል። ምክትል ሊቀመንበር ለወታደራዊ ጉዳዮች አርበኛ ሀብቴ ወልዴ፣ ምክትል ሊቀመንበር ለፖለቲካዊ ጉዳዮች አርበኛ ሄኖክ አዲሴ። አርበኛ ሀብቴ በወታደራዊ፣ አርበኛ ሄኖክ ደግሞ በፖለቲካዊ ዘርፍ የምክትል ሊቀመንበርነቱን ኃላፊነት ተሰጥቷቸዋል ማለት ነው። ወታደራዊ ቦታውን ቀደም ብዬ የጠቀስኩት በጣም የምንወደው ብዙዎቻችንና የምንኮራበት ብርጋዴር ጀነራል ተፈራ ማሞ ወታደራዊ ቦታውን ወስዷል። ሌላው ተወዳጅ መሪ አርበኛ ምሬ ወዳጆ ምክትል ወታደራዊ አዛዥነት ኃላፊነቱን ተሰጥቶታል። ሌላው የዘመኑ ትውልድ ወጣቱ እድሜው ከ30 ዓመት በታች ምክትል አዛዥ በወታደራዊ ዘርፍ ለወታደራዊ አስተዳደር መምሪያ አርበኛ ዝናቡ ልንገረው፣ ወታደራዊ ስልጠና መምሪያ ሌላው ተወዳጅ አርበኛ ሳሙኤል ባለድል ኃላፊነት ተሰጥቶታል። ልዩ ዘመቻ መምሪያ አርበኛ ድርሳን ብርሃኔ ኃላፊነት ተሰጥቶታል። ዘመቻ መምሪያ አርበኛ ባዩ አለባቸው ኃላፊነት ተሰጥቶታል። ፖለቲካ መምሪያ አርበኛ ጌታ አስራደ ኃላፊነት ተሰጥቶታል። አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው ኃላፊነት ተሰጥቶታል። ድርጅት ጽህፈት ቤት አርበኛ አስቻለው በለጠ ተሰጥቶታል። የህዝብ ግንኙነት መምሪያ አርበኛ አስረስማረ ኃላፊነት ተሰጥቶታል። የህዝብ አስተዳደር መመሪያ ቀደም ብዬ የጠቀስኩት አርበኛ ደረጀ በላይ ከኔ ይልቅ ለሱ ስጡት፣ ስራው ወደፊት እንዲሳለጥ፣ ትግሉ ወደፊት እንዲሄድ ከኔ ይልቅ እሱ ቢሰራ ይሻላል በሚል ቦታውን የለቀቀለት አርበኛ ዘመነ ምህረት የህዝብ አስተዳደር መምሪያ ኃላፊነት ተሰጥቶታል። የፋይናንስ እና ግዢ አስተዳደር መመሪያ አርበኛ አሻግሬ ባዬ ኃላፊነት ተሰጥቶታል። ፖሊሲና ስትራቴጂ መምሪያ አርበኛ እስክንድር ነጋ ተሰጥቶታል። ኃላፊነት ነው ይሄ። አጋርነትና ትብብር መምሪያ አርበኛ አበበ ፈንታው ተሰጥቶታል። የውጭ ጉዳይ መምሪያ በጣም ትልቅ ስራ፣ ትልቅ ኃላፊነት የሚጠበቅበት ፖዚሽን ነው። እንግዲህ አርበኛ ብሩክ ስለሺ የውጭ ጉዳይ መምሪያን ተሰጥቶታል ነው። አጽንኦት የምሰጠው እንደመውጫ ይሄ ፍጻሜ አይደለም። ይሄ የመጀመሪያው ድርጅቱን የመሰረተ ስብስብ ነው። በሂደት አፈጻጸማቸው እየታየ እየተደገፉ እየታገዙ የተሻለ አፈጻጸም እንዲያመጡ ይጠበቃል። የተሻለ ውጤት እንዲያመጡ ይፈለጋል። በመካከል የተሻለ ውጤት የሌለው ደግሞ ለሌላው አርበኛ ቦታውን የሚለቅ ይሆናል እና ይሄ የፍጻሜ ድልድል አይደለም፣ ጅምር ነው፣ ተቋም መመስረት ነው። ሲቀጥል መሬት ያለው አካል ተስማምቶ ወጥቶ የሰጠን አደረጃጀት ነው። ሽማግሌዎች ባሉበት ትልልቅ ሰዎች፣ በጣም የሚከበሩ አንቱ የሚባሉ ሰዎች በታዛቢነት ቁጭ ብለው ከ3 ወር ያላነሰ ጊዜ የታዘቡት አደረጃጀት ነው የመጣና እንግዲህ የግል ሚጎ ማሸነፍ ያስፈልጋል። ማዚ አሁን ሙሉ አይደለም ይሄ ነገር፣ ጥንቅቅ ያለ የተጠናቀቀ ቀደም አንቺ እንደገለጽሽው ከሰማይ የወረደ የመላእክት ስብስብ አይደለም። እንግዲህ የሞላን ወደ ሰፊነት ያስፈልጋል። እኛ በወደ ሰፊነት ይህንን ተቋም ሰጠናችኋል ብለውናል በመግለጫቸው መሪዎቻችን። ሳይበር ላይ ያለው አካል ደግሞ ወደ ሰፊ ሊሆን ይገባል። መሬት በድሮን መሃል፣ መሬት በስናይፐር መሃል፣ መሬት በዲሽቃ መሃል ሀሩሩን፣ ቁሩን፣ ፀሐይ፣ ዝናብ በዛ ሁሉ መከራ በባዶ ሆዳቸው መስርተው የሰጡንን ድርጅት እኛ የተሻለ ሀገር ያደገ ሀገር እየኖርን ሳይቸግረን እየኖርን ሳይርበን እየበላን ሚዲያው ላይ ችግር ልንፈጠር አይገባም። በጎ ፖዘቲቭ የሆነ አስተዋጽኦ ሊኖረን፣ አዎንታዊ የሆነ አስተዋጽኦ ሊኖረን ይገባልና ወደ ሰፊነት በጣም አስፈላጊ ነው የምለው።